ሰላም እንዴት ናችሁ? የቻናሌ ቤተሰቦች እንኳን ደህና መጣችሁ። በጋናጋ ኑፍተን ሲኒን ጀዴራ ዛሬ የማሳያችሁ ደግሞ ወደ 30 አካባቢ የሚሆኑ ኮመን ወርድስ ወይም ደግሞ ሁሌ የምትጠቀሟቸው ከዚህ በፊት ምናልባትም ላታውቋቸው የምትችሏቸውን ቃላቶች ነው። በደንብ ተከታተሉኝ፣ ይጠቅሟችኋል። መጀመሪያ ኮመን ግሪቲንግስ ኤንድ ኢቲኬት በምንላቸው እንጀምራለን። አንደኛ አካም አካም እንዴት ነህ ወይም እንዴት ነሽ። በእንግሊዘኛው ሃው አር ዩ የምንለው ማለት ነው። ሃው አር ዩ። ሁለት ነጋ ነጋ ሰላም ማለት ነው። ሰላም ኢን እንግሊሽ ፒስ ወይም ደግሞ ፋይን የምንለው ማለት ነው። ሶስት ፈያ ፈያ ደህና ደህና ማለት ነው። ወይም ደግሞ ኢን እንግሊሽ ሄልዝ ወይም ሄልዚ የምንለው ማለት ነው። ሄልዝ ወይም ሄልዚ ፈያ ይባላል። አራት አሸማ አሸማ ጤና ይስጥልኝ እንደማለት ነው። አሸማ አካም ጅርቱ ሲባል ለምሳሌ ጤና ይስጥልኝ እንደምን አላችሁ እንደማለት ነው። አምስት በጋነጋን ኡፍተን በጋነጋን ኡፍተን እንኳን ደህና መጣችሁ እንኳን ደህና መጣችሁ ማለት ነው። ኢን እንግሊሽ ዌልከም የምንለው ማለት ነው። በዚሁ ስር በጋነጋን ኡፍተን እና በጋድ ኡፍተን ሁለቱ ልዩነት አላቸው። ለምሳሌ በጋድ ኡፍተን የምንል ከሆነ እንኳን መጣችሁ ማለት ነው። በጋነጋን ስንል ደግሞ እንኳን ደህና ይሆናል ማለት ነው። ስድስት ማሎ ማሎ እባክህ ወይም እባክሽ ኢን እንግሊሽ ፕሊስ የምንለው ማለት ነው። ፕሊስ። ሰባት ነጋቲ ነጋቲ ቻው ማለት ነው። ቻው ጉድባይ ጉድባይ ማለት ነው። ስምንት ጉያ ጋሪ ጉያ ጋሪ መልካም ቀን ማለት ይሆናል። መልካም ቀን። ዘጠኝ ሀልከንጋሪ ሀልከንጋሪ መልካም። አስር ሆጂ ጋሪ ሆጂ ጋሪ መልካም ስራ ይሆናል። መልካም ስራ። 11 ኩዳለማ ከራጋሪ ከራጋሪ መልካም መንገድ መልካም መንገድ። እነዚህ ተመሳሳይነት አላቸው ሁሉም። 12 ላቀናጋሪ ላቀናጋሪ መልካም ምሳ ማለት ይሆናል። መልካም ምሳ። ጀቾተ ከነ ኢቲያንሲኔ ይላሉሞ ዋኤ ነማፊ ማቲታ ዮካንሞ ዋኤ ፒፕል ኤንድ ፋሚሊ። ከዚህም ውስጥ ዋና ዋናና የማታውቋቸውን ብዬ የማስባቸውን ነው የምነግራችሁ። ነምበር 1 ኢልመ ኢልመ ወንድ ልጅ ማለት ነው። ወንድ ልጅ ወይም በእንግሊዝኛው ሰን የምንለው ማለት ነው። ለምሳሌ ኢልመኮ ማለት ልጄ ማለት ነው። ኢልመኮ ለወንድ ልጅ የምንጠቀመው ነው። 2 ኢንተለ ኢንተለ ሴት ልጅ ማለት ነው። ወይም ደግሞ በእንግሊዝኛው ዳውተር ወይም ደግሞ ገርል የምንለው ማለት ነው። ገርል። 3 ጉርባ ጉርባ ልጅ ማለት ነው። ወይም ወንድ ልጅ ማለት ነው። እሱም ብዙ ጊዜ ቀጥታ ለወንድ ልጆች የምንጠቀመው ለምሳሌ ጉርባ ብንል አንተ ልጅ እንደማለት ይሆናል። ለወንድ ልጆች ወይም ወንድ ልጆችን ለመጥራት የምንጠቀምበት ነው። ወይም በእንግሊዝኛው ቦይ የምንለው ማለት ነው። እነዚህን እንግሊዝኛዎች የምጨምርላችሁ ለምንድን ነው? በጣም ክላሪፋይ እንዲሆኑላችሁ ነው። አንዱን ከአንዱ ለመለየት እንዲያገለግላችሁ ነው ማለት ነው። 4 ጃርሳ ጃርሳ ሽማግሌ ማለት ነው። ወይም ደግሞ በእንግሊዝኛው ኦልድ ማን ወይም ሃዝባንድ ለማለትም እንጠቀምበታለን። ባል ማለት ይሆናል። ባል ማለት ይሆናል ወይም ሽማግሌ ማለት ይሆናል። ጃርሳ ጀቹን ጀቹudha። ለምሳሌ ጃርሳኮ ብትሉ ምን ማለት ነው? ባሌ ማለት ነው። ሸነፋ ጃርቲ ጃርቲ አሮጊት ማለት ነው። አሮጊት ወይም ኦልድ ውመን የምንለው ማለት ነው።
እንደዚሁም ደግሞ ሚስት ማለትም ይሆናል። ኢን እንግሊሽ ዋይፍ የሚባለው ማለት ነው። ዋይፍ ሚስት ማለት ነው። እንደዚሁም ደግሞ ጃርቲ ይባላል ማለት ነው። ለምሳሌ ፈኬኛፍ ጃርቲንኬ በሬዱዳ ጃርቲንኬ በሬዱዳ ብንል ሚስትህ ቆንጆ ናት እያልን ነው። ሚስትህ ቆንጆ ናት። 6 ማቲ ቤተሰብ ማለት ነው። ኢን እንግሊሽ ፋሚሊ። ግድ አሁን ደግሞ ማሳያችሁ ከጊዜና ከተፈጥሮ ጋር የተገናኙ ነገሮችን አንዳንድ ቃላቶችን እጨምርላችኋለሁ። ሰብስክራይብ፣ ላይክ ያደረጋችሁ ተከታተሉኝ። በጣም ጠቃሚ ጠቃሚ ነገሮችን ታገኛላችሁ። እስቲ ይህችን የአፋን ኦሮሞ ቃል ምን ያህሎቻችሁ ታውቃላችሁ? በራቅ ምን ማለት ነው? በራቅ ማለት ንጋት ማለት ይሆናል። እንደዚሁም ማለዳ ማለትም ይሆናል። በተለያየ ኮንቴክስት የተለያየ ትርጉም አካታ ገሉምሳ ገረገራን ሂካ ገረገራ ቀባችሁ ደንዳ። ስለዚህ ንጋት ማለት ይሆናል። ማለዳ ማለት ይሆናል። እንደዚሁም ደግሞ ጎህ ሲባል ሰምታችሁ ታውቃላችሁ? ጎህ ማለት ነው። ጎህ ማለት ለምሳሌ የሮ ለፍቲ በርኤ አዱን በኦፍ ጀቱ ካሙለቱ ጀቹን የሆነ የሚታይ ብርሃን አለ አይደለ? እሱ ምን ይባላል? ጎህ ይባላል። አፋን ኦሮሞንሞ በራቃ ይባላል። ማለዳ ማለትም ነው። ለምሳሌ በራቃን ዱፋ የወጀደሜ ማልጀቹዳ በማለዳ መጣለሁ ወይም ደግሞ ማለዳ መጣለሁ ማለት ነው። ግድ እንደዚሁም ደግሞ ጎህ ሲቀድ ሲባል ሰምታችሁ ታውቃላችሁ? ጎህ ሲቀድ ምን ማለት ነው? በአማርኛው የመጀመሪያው ብርሃን ሲፈነጥቅ ወይም የመጀመሪያው ብርሃን ሲታይ ማለት ነው። ጎህ ሲቀድ ማለት ነው። ጠዋት። ጉድ 2 ኡርጂ ኮከብ ማለት ነው። ኮከብ ኢን እንግሊሽ ስታር የሚባለው ማለት ነው። ስታር ምን ማለት ነው? ኮከብ ማለት ነው። 3 ባቲ ጨረቃ ማለት ነው። በእንግሊዘኛው ሙን የምንለው ማለት ነው። ሙን። አፉር ጎበና ሙሉ ጨረቃ ማለት ነው። ሙሉ ጨረቃ ወይም ፉል ሙን ይባላል። ጎበና የሰው ስምም ነው። ስለዚህ ትርጉሙ ምን ማለት ነው? ሙሉ ጨረቃ ወይም ፉል ሙን የሚባለው ማለት ነው። 5 ቡቤ ማለት ንፋስ ማለት ነው። ወይም ደግሞ በእንግሊዝኛው ዊንድ የሚባለው ማለት በተለይ ከፍተኛ የሆነ ንፋስ አውሎ ንፋስ ምን ይባላል? ቡቤ ይባላል። አማሞ አሁን ደግሞ ከምግብ ጋር የተያያዙ አንዳንድ ቃላት ልንገራችሁ። አንደኛ ቁርጡሚ ማለት ምን ማለት ነው? አሳ ማለት ነው። አሳ ወይም በእንግሊዝኛው ፊሽ የሚባለው ፊሽ። 2 ኢቲቱ እርጎ ማለት ነው። ኢቲቱ እርጎ በእንግሊዝኛው ዮገርት ይባላል። ዮገርት። 3 ሶረታ ጀቹንሞ ምግብ ማለት ነው። ምግብ ልክ ኛታ እንደማለት ነው። ነገር ግን ይሄኛው የሚለየው የማይበላ ለተለያዩ ለሰውነታችንም እንደ ንጥረ ነገር የሚያገለግሉ ምግብ ብለን የምንጠራቸውን አፋን ኦሮሞዳን ሶረታ ብለን እንጠራቸዋለን ማለት ነው። ለምሳሌ ኢላልቻ ጋሪን ሶረታ ሰሙቲ ይባላል። ኢላልቻ ጋሪን ሶረታ ሰሙቲ ጀቹ ማል ጀቹዳ ጥሩ አመለካከት የአእምሮ ምግብ ነው። ጥሩ አመለካከት የአእምሮ ምግብ ነው ይባላል። ኢላልቻ ጋሪን ሶረታ ሰሙቲ ጀቹዳ ሶረታ ሰሙ ጀቹን የአእምሮ ምግብ ማለት ነው። ያ ማለት ቀጥታ የሚበላ ምግብ ማለት ሳይሆን ማንኛውም ጥሩ ነገር ወደ አእምሮአችን የምናስገባው ለአእምሮአችን እረፍት የሚሰጥ ነገር ጀስት እንደ ምግብ ይቆጠራል ማለት ነው። ፈኬኛፍ ዱቢሱን ሰሙፍ ሶረታታ ከነ ጀቹን ይህ ማለት ማንበብ ለአእምሮ ወይም ደግሞ ለአንጎል ምግብ ይሆናል ማለት ነው። አሁን ደግሞ ከቦታ ጋር የተያዙ ዋንቶታ ኢዶ ወጅን ወልቀበተን ጀቾታ ኢዶ ወጅን ወልቀበተን እስኒትን ሂማ። አንደኛ መጋላ ከተማ ማለት ነው። ታውን ወይም ደግሞ ሲቲ የሚባለው አፋን ኦሮሞን መጋላ ጀደማ። ነገር ግን እዚህ ጋር አጻጻፉ ለምሳሌ
መጋለ ሲሆንና መጋላ ሲሆን ይለያያል። መጋላ ሲሆን ምን ማለት ነው? ጠይም ማለት ነው። ጠይም። እዚህ ጋር አሁን ሁለት የተለያዩ ሴንቴንሶችን እሰጣችኋለሁ የትርጉም ለውጥ እንደሚያመጡ። ይቺ መጨረሻ ላይ ያለችው አ ወይም በእንግሊዝኛው ኤ ባለመኖሯ ምክንያት ትርጉሙ እንዴት እንደሚለያይ ላሳያችሁ። ለምሳሌ ኢንተለ መጋላ ጃለቴ፣ ኢንተለ መጋላ ጃለቴ ብንል የከተማ ልጅ ወደደ ማለት ነው። ኢንተለ መጋላ ጃለቴ የከተማ ልጅ ወደደ። እንደዚሁም ደግሞ ወይም ደግሞ አጻጻፉን እንደዚህ ረዘም አድርገን ኢንተለ መጋላ ጃለቴ ብንል የከተማ ልጅ ወዶ ማለት ይሆናል። ኢንተለ መጋላ ጃለቴ አካሲ ጎዴ አካስ ተኤ ብለን ብንል የከተማ ልጅ ወዶ እንደዚህ አለ፣ እንደዚህ ሆነ፣ እንደዚህ አደረገ ለማለት እንችላለን ማለት ነው። እንደዚሁም ደግሞ ኢንተለ መጋላ ጃለቴ፣ ኢንተለ መጋላ ጃለቴ ብንል ደግሞ እንደዚህ ሲያጥር ምን ይሆናል? ጠይም ልጅ ወደደ፣ ጠይም ልጅ ወደደ ማለት ይሆናል። ኢንተለ መጋላ ጃለቴ ስንል ደግሞ ጠይም ልጅ ወዶ ማለት ይሆናል። ሁለት ባዲያ፣ ባዲያ jechuun ገጠር ማለት ነው። ገጠር ወይም በእንግሊዝኛው ሩራል፣ ሩራል ይባላል። ሶስት ገባ፣ ገባ ገበያ ማለት ነው። ወይም አሁን ገበያ ሲባል ብዙ ጊዜ ሌላ ትርጉም ያለው ሊመስላችሁ ይችላል። ነገር ግን ምንድን ነው የምናደርገው? ገባ ነው የሚባለው ማለት ነው። ማርኬት ማለት ነው በእንግሊዝኛው ማርኬት። አራት ብዙ ጊዜ ሆስፒታል ማለት በኦሮምኛ ምንድን ነው ብሎ የጠየቀኝ ሰው አለ እና ሆስፒታል በኦሮምኛ ምንድን ነው የሚባለው? ሆስፒታል ይባላል። ሆስፒታል ሌላ ትርጉም የለውም። ወይም ደግሞ መነያላ ሊባል ይችላል። መነያላ ወይም ሐኪም ቤት ማለት ነው። መነያላ ማለት ሐኪም ቤት ነው፣ ግን ሆስፒታል የሚለው በራሱ ሆስፒታል ነው የሚባለው ማለት ነው። ሆስፒታል ይሆናል ማለት ነው። እነዚህን ቃላት እየደጋገማችሁ የማታውቋቸውን እየደጋገማችሁ ያዟቸው። ዋን ወርዶፋ ቱርተኔፍ ገለቶማ ሰብስክራይብ ላይጎቹ እንደገቲና ነጋቲ